ሺህ ዓመት አትኖር ይሉሃል አንዳንድ ሰዎች። አዎ ሺህ ዓመት አትኖርም፣ ግን ላንተ ብቻ አይደለም የምትኖረው። ገንዘቤ ገቢዬ ትንሽ ነው ብለህ ሴቪንግ እንዳትተው ይላል። ማቆጠብ ነገ ምን እንዳዋለ ምን አሳወቀህ? የሰው እጅ እንደማትወድቅ ምን አሳወቀህ? ስለዚህ የህክምና አለ፣ ሰው መታመም አለ፣ ፈልጎ የታመመ ሰው የለም እስከዛሬ ድረስ። አላህ አለኝ፣ አላህ ለሁላችን ምን ያለው ለዩኒቨርስ ምን ያለው። ግን ይሄ አላህ ሱነን ነው። ገባ? አላህ መልእክተኛ ሳምንት ነው ቅድም እንዳነሳውልህ የአመት ቀለብ ለቤተሰቦቻቸው ሰፈረዋል። የአላህ ላይ ሪዝቅ ነህኑ ነርዙቁከ ብሏቸው ማለት ነው። እኛንም እናበላህ እኮ ብሏቸዋል እሳቸውንም ቤተሰባቸውንም። እና ስትቆጥብ ለልጆችም ሙስተቅበል የተሻለ ነገር ማድረግ ትችላለህ። ቤት የተሻለ ልትገዛ ትችላለህ፣ ወይም ልትከራይ የምትችልበት። ቢታመምብህ ሰው የተሻለ ማሳከም ትችላለህ። ኢንቨስትመንት ብታስብ የተሻለ ኢንቨስት ታደርጋለህ። ኦፖርቹኒቲዎች ሲመጡ ሴቭ ያደረከው ብር ከሌለ በምን ኦኬ የሆነ ሰው መጣና ለምሳሌ 100 ሺህ ብር ካለ እንዲህ አይነት ነገር አጋጭተን እንሰራለን 100 ሺህ ብር አለህ ይልሃል። ትንሽ ብር ነው በዚህ ዘመን እናውቃለን። የለኝም ትላለህ። ሌላ 100 ሺህ ብር ያለው ሰው ጋር ተሳፍቶ ይሰራና በአጭር ጊዜ ውስጥ የተሻለ ለውጥ አግኝቶ ታያለህ። አንተ ይሄንን 100 ሺህ ብር ግን ማጠራቀም ትችል ነበር። ቅድም እንዳልነው አንዴ ሞባይል፣ አንዴ ብራንድ ጫማ፣ አንዴ ብራንድ ኮት ምናምን ስትገዛበት ሊሆን ይችላል። በቃ ሺህ ዓመት አትኖር ይሉሃል አንዳንድ ሰዎች። አዎ ሺህ ዓመት አትኖርም፣ ግን ላንተ ብቻ አይደለም የምትኖረው። ከኖርክ ቤተሰቦችህንም ደሃ አድርገህ ከምትሞት ባልታወቀ መጅሁል አድርገህ ከምትሞት ፊውቸራቸውን አንተ በሌለህ ቀን እነሱ ይጠቀሙታል። ነውር አይደለም ይሄን ማድረግ። ገባ? ያለውን ሁላሁን ሰፊውን ህዝብ እንደዛ ስናወራ ያላቸው ምናዋራ ይመስላል።